ሰላም እንዴት ውድ የእናት ሚዲያ ቤተሰቦች፣ በርካታ ጉዳዮችን የምናነሳበት የሰዓቱ መረጃ አሁን ደርሷል። ከውጭ ከሀገር ውስጥ የተለያዩ መረጃዎችን እናነሳለን። በዋናነት የሞንጆሪኖን ጉዳይ ነው የምናነሳው። በ8 እዝ ተከበናል ሲሉ ገልጿል። እንደዚሁም የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገው በረራ እንደሚጀምር ይፋ አድርጓል። በቀጣይነት የምንመለከተው አፈሳን በተመለከተ በርካታ ጉዳዮች እየወጡ ይገኛሉ። ስለሱም መረጃው አለን። ቀጣይነት የምናየው ደግሞ መቀሌ ለመግባት በከፍተኛ ዝግጅቱን መጨረሱን የትግራይ የሰላም ኃይል ብሎ ራሱን የሚጠራው ኃይል ይፋ ማድረጉ እንደዚሁ አነጋጋሪ ጉዳይ ነው። ሌላው የወልቃይት ጠገዴ ዘብ እንደዚሁ በድምቀት አስመርቀዋል። ስለሱ መረጃው ይኖረናል። እነዚህና በርካታ ጉዳዮች እናነሳለን። ስለ ትራምፕን በተመለከተ በኢራን ላይ ለሚያደርጉት ጥቃት እንግዲህ ፍቃድ ተሰጥቷቸዋል ተብሏል። እነዚህንም የምንነግራችሁ ጉዳይ ይሆናል። አብራችሁ ቆዩ። በቅድሚያ የምንመለከተው ጉዳይ ስለ ሞንጆሪኖ ይሆናል። ሞንጆሪኖ እንግዲህ እንዳለችው ከሆነ በ8 እዝ ተከበናል ስትል ነው ሀሳቧን እየሰጠችው። ከሰሞኑ በአንድ ጉባኤ ላይ በነበረ በዛ ዝግጅት ላይ ባስተላለፈችው መልእክት እንግዲህ በ8 እዞች ተከበናል ስትል ይፋ አድርጋለች። ፈትለወርቅ ገብረ እግዚአብሔር ወይም ደግሞ ሞንጆሪኖ የህወሓት ስራ አስፈጻሚ እንደሆነች ይታወቃል። እናም ባስተላለፈችው መልእክት እንግዲህ በትናንትናው ዕለት በበርካታ ግንባሮች ከበባ ውስጥ ነን ስትል ሀሳቧን ሰጥታለች። ከሰሞኑ እንግዲህ አዲስ አበባ ለመግባት እዛ የሚጠብቀን ኃይል አለ ስትል መናገሯ ይታወቃል። ከዚህ ጋር በተገናኘ ደግሞ አብረውን ከተጓዙ ኃይሎች ጋር የመጨረሻ የፍልሚያ እናደርጋለን፣ አሸናፊዎች አሸናፊ ጦርነት ይደረጋል ስትል እንግዲህ ብዙዎችን ስታነጋግር እንደነበረ ይታወሳል። በቀጣይነት የምንመለከተው የኢትዮጵያ አየር መንገድ ወደ ሁመራ በረራ መጀመሩን አስታውቋል። የኢትዮጵያ አየር መንገድ ከሐምሌ 25 ቀን ጀምሮ ከዛሬ ማለት ነው ወደ ሁመራ በረራ ያደርጋል። በዚህም እንግዲህ ከጎንደር ወደ ሁመራ የበረራ አገልግሎት ለመጀመር ቅድመ ዝግጅቱን ጨርሷል የተባለው ቅዳሜ ወደ ሁመራ ያደርጋል። እንደዚሁም ደግሞ ሰኞ ወደዛውኑ ተመልሶ ወደ ጎንደር ይመለሳል ነው የተባለው። ይህንን አስመልክቶ እንግዲህ ብዙዎችም ሀሳብ እየሰጡበት ነው። እናንተም ሀሳብ ካለ አካፍሉን። በቀጣይነት የአፈሳን በተመለከተ የትግራይ ክልል ተማሪዎች በአዲስ አበባ ነው ክረምትን እያሳለፉ ያሉት። በርካታ ተማሪዎች ወደ ትግራይ ክልል መሄድ እንደማይፈልጉ ገልጸው እንደዚሁ አዲስ አበባ በርካቶች በአዲስ አበባ ዩኒቨርሲቲ ፍቃድ እዛው ግቢ ውስጥ እንዲከርሙ መደረጋቸው ተነግሯል። ቀጣይነት የምናየው መቀሌ ለመግባት በከፍተኛ ዝግጅት እንደዚሁም ዝግጅታችንን ጨርሰናል ሲሉ ገልጸዋል። የትግራይ የሰላም ኃይል የሚባሉት መስሎ ተጠቂዎቹ እንግዲህ ትህነግ ከመቀሌ ለማባረር በከፍተኛ ዝግጅት እንዳሉም ጭምር ነው ያሳወቁት። የቀድሞ የትህነግ ከፍተኛ ወታደራዊ አመራሮች የሚመሩት ይህ ኃይል እንግዲህ በቅርቡ ወደዛ ለመግናት ቅድመ ዝግጅት መጨረሱን ይፋ አድርጓል። በተለይ በነ ወዲ አንጥሩ በጅና ወዲ አንጥሩ እንደዚሁም በጀነራል ጉሹ ገብረ እና እንደዚሁም በጀነራል ከበደ ፍቃዱ የሚመሩ እንደሆኑ ታውቋል። በአፋር ክልል እንደሚገኙ ይታወቃል። እነዚህ የትግራይ የሰላም ኃይል የሚባሉት ማለት ነው። ወታደራዊ አዛዦቹ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ ለመወጣት ቅድመ ዝግጅት መጨረሳቸውን እንደዚሁ ይፋ አድርገዋል የተባለው። ሌላው በወልቃይትን በተመለከተ የተከዜ ዘብ በርካታ ቁጥር ያለው ታጣቂ ማስመረቁ ይፋ ተደርጓል። በምረቃ ስነስርዓቱ ላይ እንግዲህ በርካቶች ተገኝተዋል። እነ ኮሎኔል ደመቀ እንደዚሁም ደግሞ የዞኑ ዋና አስተዳዳሪ እነ አሸተ ደምለው በተገኙበት በድምቀት መመረቁ የደረሰን መረጃ ያሳያል። ሌላው እንግዲህ ብዙዎች የተነጋገሩበት የመካከለኛው ምስራቅ ውጥረት አሁንም እንደቀጠለ ይገኛል። ከዚህ ጋር በተገናኘ ትራምፕ በኢራን ላይ ጥቃት ይቀጥል ወይስ ይቆም የሚል የአሜሪካ ከፍተኛው ሴኔት እንግዲህ የከፍተኛው ምክር ቤት ሴኔት ተቀምጠው ነበር። በዚህም እንግዲህ 50 ለ49 በሆነ ውጤት ጥቃቱ በኢራን ላይ የሚደርሰው ጥቃት እንዲቀጥል ተስማምተው ወስነዋል የተባለው በጠባብ ልዩነት ነው። ይህም የተወሰነው ተብሏል። እንግዲህ ዶናልድ ትራምፕ ከጭንቀት ድነዋል የሚል በርካቶች ተናገሩበት።